ሄይ ኤቭሪዋን እንዴት ናችሁ? እንኳን ደህና መጣችሁ ወደ ጆን ቲዩብ። ዛሬ እንግዲህ የማሳያችሁ ነገር እንዴት አድርጋችሁ ባካፕ ማድረግ እንደምትችሉ ፎቶ እና ቪዲዮዎቹን ጉግል ድራይቭ ላይ እንዴት ባካፕ ማድረግ እንዳለባችሁ ፈጣን እና በኢዚ በሆነ መንገድ ነው የማሳያችሁ ማለት ነው። አንድሮይድ ፎን ላይም እንዲሁም ፒሲያችሁም ላይም ስቴፕ ባይ ስቴፕ አብረን እናያለን እንዴት ባካፕ አድርጋችሁ ማስቀመጥ እንዳለባችሁ ፎቶ እና ቪዲዮዎቹን ማለት ነው። ግን ከዛ በፊት ባካፕ ማድረጋችሁ ለምን ይጠቅማችኋል ብለን በምናወራበት ሰዓት የተለያዩ ፋይሎቻችሁ ማለት ነው አክሲደንታሊ ያው ሉዝ ልታደርጉ ትችላላችሁ ፎቶ ቪዲዮዎቹን፣ እንዲሁም ደግሞ ዴሊትም ሊሆኑባችሁ ይችላሉ ከስልካችሁ ላይ ማለት ነው። ከስልክ ቀፏችሁ ላይ ዴሊት ሊሆኑባችሁ ይችላሉ። ሶ በዛ ሰዓት ከጉግል ድራይቭ ላይ እንደገና ሪትራይቭ አድርጋችሁ መጠቀም ትችላላችሁ ማለት ነው ከባካፕ ካረጋችሁበት ላይ። ሌላው በሁለተኛነት ስቶሬጃችንን ፍሪ ለማድረግ ይጠቅመናል ማለት ነው። በፒሲያችንም ሊሆን ይችላል በስልካችን ላይ ያለውን ስቶሬጅ ፍሪ ለማድረግ ማለት ነው። እነዚህም ባካፕ ካረግን በኋላ ከስልካችን ላይ ብናጠፋውም በምንፈልግበት ሰዓት ደግመን ማግኘት እንችላለን ማለት ነው። ሌላው ደግሞ በማንኛውም ሰዓት የትም ሆነን ፋይሎቻችንን አክሰስ ማድረግ እንድንችል ይጠቅመናል ማለት ነው። ኢሜል አድሬሳችንን ብቻ ሎጊን ማድረግ ነው የሚጠበቅብን። ስልካችን በእጃችን ላይ ባይኖር ምናምን ነገር እንደፈለገን የትኛውን ቦታ ላይ ሆነን ፋይሎቻችንን አክሰስ ማድረግ እንችላለን ማለት ነው። አሁን እንጀምር። እንዴት ስልክ ላይ ባካፕ አድርገን መያዝ እንደምንችል ጉግል ድራይቭ ላይ የምናይ ይሆናል ማለት ነው። መጀመሪያ ምንድን ነው የምታደርጉት? ጉግል ድራይቭን አፕሊኬሽን ከአፕ ስቶር ላይ ማውረድ ይጠበቅባቸዋል ማለት ነው። የአፓ ምልክት እዚህ ጋር የከፈትኩትን አይነት ነው የምትሆነው ማለት ነው። እችኛዋ እዚህ ጋር ያለችዋ ማለት ነው አሁን ያከበብኩባት እሷ ነች አፓ ምልክት። እንዲሁም ይሄኛውንም ማውረድ ይጠበቅባቸዋል ማለት ነው። ጉግል ፎቶ የሚል አለ። ሁለቱንም ብታወርዱ ጥሩ ነው። አሁን ግን ጉግል ድራይቭ ላይ እንዴት አድርገን ባካፕ ማኑዋሊ እንደምናደርግ ነው የምናየው ማለት ነው። ድራይቭ የምትለዋን ከፍታታለሁ። ዳታ ማብራት ይጠበቅባቸዋል። ከዛ ይሄው በዚህ መልኩ ከፈተልኝ ማለት ነው ጉግል ድራይቮችን። እኔ እስካሁን ጉግል ድራይቭ ላይ ዝም ብሎ የተወሰኑ ነገሮችን እንደዚሁ ለሳምፕል አፕሎድ ያደረኳቸው አሉ። እናንተ እንዴት አፕሎድ ማድረግ እንዳለባችሁ ማሳያችሁ ይሆናል። እዚህ ጋር ስልካችሁ ላይ ባለው በአንዱ ምናልባት ከአንድ በላይ ኢሜል አድሬስ ካላችሁ አንዱን ኢሜል አድሬስ መርጣችሁ በዛ ኢሜል አድሬስ ሎጊን ማለት የሚጠበቅባችሁ ይሆናል ማለት ነው። እዚች ጋር ፋይል የምትለዋን ስትነኳት እዚች ጋር ያለችዋን ፋይል የምትል እዚች ጋር አለች። እሷን መንካት ይጠበቅባችኋል። እሷን ከነካችሁ በኋላ የፕላስ ሳይኑን ምልክት አንዴ ትነኩታላችሁ ማለት ነው። የፕላስ ሳይኑን ምልክት አንዴ ትነኩታላችሁ። እዚች ጋር ምንድን ነው የሚለን? ፎልደር ላይ ሄዳችሁ አፕሎድ፣ ከፎልደር ላይ ሄዳችሁ አፕሎድ አድርጉ። ኖርማል ደግሞ አፕሎድ የምትላለች ስካን አድርገን ማስገባት እንችላለን ወደ ጉግል ድራይቫችን። እንዲሁም የተለያዩ ጉግል ስላይድ ምናምን እነዚህ ነገሮች ሁሉ አፕሎድ ማድረግ እንችላለን ማለት ነው። እዚች ጋር ያለችዋን አፕሎድ የምትለዋን ምልክት አንዴ ልንካ። ከዛ በኋላ ዝም ብዬ እዚህ ጋር ከተዘረዘሩት መሃል እዚህ ጋር ዝም ብዬ አንድ ፋይል መረጥኩኝ። ገባልኝ ማለት ነው። የኢሜጅ ፋይል ነው ያስገባሁት፣ እሱ ገባ። እዚች ጋር የምታዩት ማለት ነች። እዚች ጋር የገባች ፋይል አሁን የነካዋት ነች ማለት ነው። እንዲሁም በተመሳሳይ መልኩ ሌላም ፋይል ፕላስ ሳይኗን ነክቼ ማስገባት እችላለሁ ማለት ነው። ከተለያዩ ፎልደሮች ላይ መርጫ ፎልደር እዚህ ጋር ነክታችሁ ፎልደር ስትሉት አሁን ከስልካችሁ ላይ ባካፕ ልታደርጓቸው ያሰባችኋቸውን ፎቶ፣ ቪዲዮ እንዲሁም የተለያዩ ፋይሎች ሊሆን ይችላሉ የምታስቀምጡበትን ፎልደር መጀመሪያ ፎልደራችሁን ክሬት አድርጉ ነው የሚላችሁ። ዝም ብለን እኛም ክሬት እናድርግና እንሂድ። ባካፕ ፋይል ቢኬ ብዬ ክሬት አድርጌያለሁ ፎልደር። ፋይል ፎልደር ኔም ከሰጠሁት በኋላ ክሬት ማድረግ ነው የሚጠበቅብኝ ማለት ነው።
ፎልደራችን በተሳካ ሁኔታ ተፈጥሯል ማለት ነው። ይሄ እዚች ጋር ፎልደሯ ተፈጥራለች እዚህ ጋር ማለት ነው። ስለዚህ እሷን ፎልደር ከፍታታለሁ። እሷን ፎልደር ከከፈትኩኝ በኋላ ይሄው እዚች ጋር አድ የምትለዋ ምልክት አለች። አድ የምትለዋ አነካታለሁኝ። ከዛ አፕሎድ ነው የምለው። አፕሎድ ካልኩት በኋላ ይሄው እዚች ጋር የተለያዩ ስልኬ ላይ የተለያዩ ፋይሎች አሉ። ወይ ደግሞ ጋለሪ ላይም ቀጥታ መግባት ይችላል ወይ ማለት ነው። ጋለሪ ላይ ገብቼም ማውጣት ይችላለሁ። እዚህ ከላይ ደግሞ ኦዲዮ፣ ቪዲዮ እንዲሁም ዶክመንቶች አሉ። ቪዲዮ የምትለዋን ልንካትና አንድ ቪዲዮ ዝም ብዬ ላስገባ። የትኛውን ቶሎ የሚጨርስልንን አጠር ያለች ቪዲዮ ባስገባ ጥሩ ነው። እሺ እዚህ ጋር 12.61 ሜጋባይት ነው የምትለው፣ እሷን መርጫለሁ። ሰሌክት ስለው ይሄው አፕሎድ ዋን ፋይል ኢዝ ቢንግ አፕሎድድ አለኝ። አፕሎድ አድርጎ ጨርሶልኛል ማለት ነው። እንግዲህ ይህንን ፋይል ከየትኛውም ቦታ ላይ ሆኜ አክሰስ ማድረግ እችላለሁ ማለት ነው። እንዲሁም ሴፍ የሆነ ቦታ ላይ ተቀምጦልኛል ማለት ነው። ዴሊት ቢሆን ምናምን ነገር ከስልኬ ላይ ብዙ አያሳስበኝም። ከዚህ ላይ እንደገና ሪትራይቭ አድርጌ መጠቀም እችላለሁ ማለት ነው። እንግዲህ በዚህ መልኩ ስልካችሁ ላይ አፕሎድ ማድረግ ትችላላችሁ ማለት ነው። በዚህ መልኩ አፕሎድ ካደረጋችሁ በኋላ ግን ይሄ ጉግል ላይ ያው እንዳያችሁት ማኑዋሊ ነው አፕሎድ እያደረግ ጉግል ድራይቭ ላይ ማኑዋሊ ነው አፕሎድ እያደረግን ይሄድ ነው ማለት ነው። አውቶማቲካሊ ደግሞ የተለያዩ ፋይሎቻችንን በራሱ ጊዜ ኢንተርኔት በሚያገኝበት ሰዓት አፕሎድ አድርጎ እንዲያስቀምጥልን የምንፈልግ ከሆነ ደግሞ እዚች ጋር ጉግል ፎቶ የምትለዋን ድጋሚ ከፕሌይ ስቶር ላይ ማውረድ ይጠበቅባቸዋል ማለት ነው። እሷን እከፍታለሁኝ። ከዛ ፕሮፋይል ፒክቸራችሁ ላይ ትገባላችሁ። ከገባችሁ በኋላ እዚህ ጋር ተርኖን ባክአፕ የምትላለች እዚች ጋር ያለችዋን ተርኖን ባክአፕ የምትለዋን አንዴ ነካታለሁኝ። ከዛ በኋላ ከታች ያለውን ተርኖን ባክአፕ ብዬ መሄድ ነው ማለት ነው። ችኛዋን ማለት ነው ተርኖን ባክአፕ እላታለሁ። ኢንተርኔት ኮኔክት በምናደርግበት ሰዓት ፋይሎቻችንን አውቶማቲካሊ ባክአፕ ማድረግ ያደርገዋል ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ቻው።